ሰላም የሪል ሆምስ ተከታታዮች፣ ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ርዕሳችን እንግዲህ የቀበሌ መኖሪያ ቤት ለሶስተኛ ወገን እንዴት ይተላለፋል የሚል ነው። ወይም በውርስ እንዴት ለወራሾች ይተላለፋል የሚለውን በቅደም ተከተል የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮው እንሄዳለን። የመንግስትን ቤት የተከራየ ማንኛውም ሰው በሞት ሲለይ ወይም ከአካባቢው ሲለቅ ቤቱን ለመንግስት ይመልሳል ማለት ነው። ወይም ቤቱን ለቀበሌው ይመልሳል ማለት ነው። ወይ ከሞተ ወይ ከአካባቢው ተለቀቀ ቤቱን ይመልሳል ማለት ነው፣ እንደ መርህ ማለት ነው። ነገር ግን ወራሾችን መተካት ይችላል። እነዚህን ወራሾች በቅደም ተከተል እናያለን ማለት ነው። የተከራይ ባል ወይም ሚስት ካለው ወይም ካላት ህጋዊ የጋብቻ ማስረጃ በመምጣት ለተከራይ ሚስት ወይም ለተከራይ ባል ማስተላለፍ ይቻላል፣ ወደ መንግስት ከማስገባት ባሻገር ማለት ነው። የተከራይ ሚስት ወይም ባል ይሄ አንደኛ ደረጃ ነው ማለት ነው። የመጀመሪያው ደረጃ ይሄ ነው። ሁለተኛው የተከራይ ሚስት ወይም ባል ከሌለው ወይም ከሌላት የተከራይ ልጆች ወይም በጉዲፍቻ ከተከራይ ጋር አብረው የሚኖሩ ልጆች፣ በቤቱ ውስጥ የሚኖሩ በጉዲፍቻ ያደጉ ልጆች ካሉ ይህ የቀበሌ ቤት ወደ ቀበሌው ከመግባቱ ይልቅ ለልጆች ወይም በጉዲፍቻ አብረው ለሚያድጉ ልጆች እንዲተላለፍ ይደረጋል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ልጆችም በጉዲፍቻ ያደጉ ልጆችም ከሌሉ በችግር ምክንያት ከተከራይ ጋር የሚኖሩ የተከራይ እናት አባት ወይም የተከራይ ሚስት እናት አባት ወራሾች ይሆናሉ ማለት ነው። ስለዚህ እነዚህ ናቸው እንግዲህ ቅደም ተከተላቸው። የመጀመሪያው የተከራይ ሚስት ወይም ባል ነው። ሁለተኛው የተከራይ ልጆች ወይም በጉዲፍቻ አብረው ያሉ ልጆች። ሶስተኛው የተከራይ እናት አባት በችግር ያሉ ማለት ነው፣ አብረው እየኖሩ ያሉ በችግር ወይም የተከራይ ሚስት እናት አባት። እነዚህ ናቸው ቅደም ተከተሉ፣ እነዚህ ነው። በቅደም ተከተል ነው እንግዲህ፣ ከሌሉ ነው እንጂ የመጀመሪያው ካለ በቃ የመጀመሪያው ቤቱን ይዛል ማለት ነው። መሟላት ያለባቸው ነገሮች አሉ። እንግዲህ ይህን ቤት ለመያዝ መሟላት ያለበት ምንድነው? እነዚህ አሁን የጠቀስናቸው ሰዎች ወራሽ መሆን አለባቸው። ወራሽ መሆናቸው መረጋገጥ አለበት። በማስረጃ ወራሽነታቸው መረጋገጥ አለበት። ስለዚህ በማስረጃ የተረጋገጠ ወራሽ ነው የቤቱን መያዝ የሚችለው መከራየት የሚችለው ማለት ነው። ማንኛውም አይነት የሰውም ሆነ የሰነድ ማስረጃዎች ተረጋግጦ ነው። በሰውም ሆነ በሰነድ ማስረጃዎች ሲረጋገጥ ነው ቤቱን መከራየት የሚችሉት ማለት ነው። አንደኛው ይሄ ነው፣ ወራሽ መሆናቸው መረጋገጥ አለበት። ሁለተኛው ተከራይ በስሙ ወይም በትዳር አጋሩ ስም የጋራ መኖሪያ ቤት የሌላቸው መሆን አለበት። እንዲሁም የግል መኖሪያ ቤት የሌላቸው መሆን አለበት። እንዲሁም ቤት መስሪያ ቦታ ራሱ የቤት መስሪያ ቦታ በሱም ሆነ በትዳር አጋሩ ወይም በሷም ሆነ በትዳር አጋሯ ቤት መስሪያ ቦታ የሌላቸው መሆን አለበት። ሌላ የመንግስት ቤት የሌላቸው መሆን አለበት። ሌላ የመንግስት ቤት የሌላቸው መሆን አለበት። ሌላው ከ1997 ዓመተ ምህረት በኋላ ቤት በሽያጭ ወይም በስጦታ ያላስተላለፈ ወይም ያላስተላለፈች መሆን አለበት ማለት ነው። ስለዚህ እነዚህን ማሟላት አለባቸው። እነዚህን ካላሟላ ወይም ካላሟላች ይህን ቤት ማግኘት አይቻልም ማለት ነው። እንግዲህ ሌላው የምናየው ምንድነው? ተከራይ ቤቱን ለሌላ ሰው ወክሎ ወይም ለሶስተኛ ወገን ውክልና ሰጥቶ 5 ዓመትና ከዛ በላይ ለሆነ ወደ ውጭ ሀገር ሄዶ መኖር የጀመረ እንደሆነ የኪራይ ውሉ ፍርስ ይሆናል ማለት ነው። የኪራይ ውሉ ፍርስ ሆኖ ቤቱ ለቀበሌ ገቢ ይሆናል ማለት ነው። ስለዚህ
5 ዓመትና ከዛ በላይ ለሆነ ውጭ ሀገር ሄዶ መኖር ከጀመረ የኪራይ ውሉ ይፈርሳል ማለት ነው። እንግዲህ ተከራይ ቤቱን የቤት ኪራይ ውሉ እንዲታደስለት መወከል ይችላል። አልመቸው ካለ የሆነ ቦታ ሊኖር ይችላል ሀገር ውስጥ ሆኖ አልመቸው ካለ የቤቱ ኪራይ እንዲታደስለት ሊወክል ይችላል። የሚወክላቸውም መወከል የሚችለው ሚስቱን ወይም ሚስት ባሏን፣ ልጆቹን ከልጆቹ አንዱን ማለት ነው፣ ወይም ሞግዚቱን ሊወክል ይችላል ማለት ነው። ስለዚህ እነዚህን በመወከል የቤት ኪራይ ውሉን ማሳደስ ይችላል ማለት ነው። በሕግ ጥላ ስር ቢሆን ወይም ወንጀል ሰርቶ ቢፈረድበትና በዛው ማረሚያ ቤት ቢሆን የቤት ኪራይ ውሉን እንዴት ማሳደስ ይችላል? እንደዚህ በሆነ ጊዜ ምክንያቱም ሕጋዊ ውክልና ለመስጠትም ራሱ እዛው ማረሚያ ቤት አስቸጋሪ ስለሚሆን ማለት ነው። እንደዚህ በሚሆን ጊዜ ከማረሚያ ቤት ማስረጃ ይመጣል። ከማረሚያ ቤት ማስረጃ መጥቶ በወኪሉ አማካኝነት የቤት ኪራይ ውሉ እንዲታደስ ይደረጋል ማለት ነው። ሌላው ተከራዮች በአንድ ላይ ሊሆኑ ይችላሉ፣ ደባሎች ሊሆኑ ይችላሉ። ከነዚህ ከደባሎቹ አንዱ በሞት የተለየ እንዲሆን ቀሪው ወይም ቀሪዎች የቤቱ ባለቤት ይሆናሉ ማለት ነው። ጠቅለው ቤቱን ይይዙታል ማለት ነው። ለቀሪዎች ቤቱ ይተላለፋል ማለት ነው። ሌላው ከደባሎች አንዱ ሌላ ቤት ቢኖረው ቀሪው ወይም ቀሪዎች ቤቱን ይይዛሉ። እሱ ቤት ስላለው ይለቃል ማለት ነው። ይህ የቀበሌ ቤት ለልማት ተፈልጎ ቢነሳ ግዴታ ትክ ይሰጠዋል ማለት ነው። ይህን እንግዲህ የሚለው የመንግስት መስሪያ ቤቶች አስተዳደር መመሪያ ቁጥር 140/2015 የወጣው መመሪያ ነው ማለት ነው። ስለዚህ እንደ መጨረሻ ላይ የምነግራችሁ ምንድነው ሕግ የሚያስተላልፉ ቻናሎችን በምትከታተሉ ጊዜ የቅርብ ጊዜ ቪዲዮዎችን ብታዩ ጥሩ ነው። ቅርብ ጊዜ የተሰሩ ቪዲዮዎችን ብታዩ ጥሩ ነው። ምክንያቱም ለመሰላችሁ አሁን እየሰራሁበት ያለው የመንግስት ቤቶች አስተዳደር መመሪያ ቁጥር 140/2015 በ2015 የወጣ ነው። ነገር ግን ብዙ ቪዲዮዎች የተሰሩ አሉ። በድሮው የመንግስት ቤቶች አስተዳደር መመሪያ ቁጥር 5/2011 ብዙ የተሰሩ ቪዲዮዎች ሊኖሩ ይችላሉ። ስለዚህ ይህ መመሪያ ቁጥር 5/2011 ተሽሯል። በምን አሁን እየነገርኳችሁ ባለው በመመሪያ ቁጥር 140/2015 ማለት ነው። ስለዚህ የተሻረ ሕግ ከምታዩት የቅርብ ጊዜ ቪዲዮዎችን ብታዩ ተጠቀማላችሁ ማለት ነው። ይህን እንደ ምሳሌ ያነሳሁት እንጂ ማንኛውንም ቪዲዮ ስታዩ ሕግ የሚጠቀስበት ቪዲዮ ሕጎች እየተጠቀሱ በተለይ አዋጆች ከሆኑ ተልተሎ የመሻር እድል አላቸው። ስለዚህ ማየት ያለባችሁ ቅርብ ጊዜ የተሰሩትን ቪዲዮዎች ብታዩ መልካም ነው ማለት ነው። ለምን የተሻረ ሕጎችን አይታችሁ ሚስ እንዳታደርጉ፣ የተሻሩ ሕጎችን ይዛችሁ እንዳትሄዱ ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሪል ሆምስ